ይሄን እንስሳ ታውቂዋለሽ? ምንድን ነው? ይወል እንዴ? አዎ አዞ አይደል? ይልቅ በተለምዶ ያዞ እምባ ሲባል ሰምተህ ታውቃለህ? እንዴ? አዎ በደንብ ነው የማውቀው። አየህ፣ አዞ ጥቅጥቅ ባለው ቆዳው አማካኝነት ላብ ማውጣት ስለማይችል በዓይኑ አማካኝነት ነው እንባ መስሎ የሚያፈሰው። ወደ 60 አካባቢ በሚደርሱ ጥርሶቹ ስጋ የሚቆርጠውና የሚወጣው ብቸኛው ተሳቢ እንስሳ ነው። አዞ ተንቀሳቃሽ ምላስ የሌለው መዋጥ እንጂ ማኘክና ማላመጥ የማያውቅ እንስሳ ነው። ብዙ ስጋ ቆርጦ ተዋጠ በኋላ ጉሮሮ ስለሚጨናነቅ ላብ ያወጣዋል። ላቡም በዓይኑ በኩል ይፈሳል። የአዞ እምባው ላቡ ነው። በብዛትም የሚታየው ሲበላ ነው። አዞ እየበላ የሚያለቅሰው ላቡን ለማውጣት እንጂ አድኖ በመብላቱ ተጸጽቶ አይደለም። እየበላ ያለቅሳል፣ እያለቀሰ ይበላል። አዞ ያስለቅሳል እንጂ አያለቅስም። የዋሆች እንባው እየመሰላቸው ያለቅሳሉ። ግን ላቡን እያወጣ ነው እንጂ እያለቀሰ አይደለም። የአዞ እምባ ፈሳሽ እንጂ ስሜት የለውም። እንባው ደስታንም ሆነ ሐዘንን የሚገልጥበት ሳይሆን ዓይኑ የላብ ቦይ በመሆኑ ነው። የአስመሳይ ሰዎችም እንባ ልክ እንደ አዞ እንባ ነው። ብዙ አስመሳይ ሰዎች እንባቸውን እናልኝ ሲሉት የሚመጣላቸው፣ ቆየን ሲሉት የሚቆይላቸው፣ በአጭር ቃል እንባ ሎሌ የሆናቸው፣ የውሸት አልቅሰው የእውነት የሚያስለቅሱን፣ በየቤቱ ስፍር ቁጥር የላቸው፣ ጠንካራ ማንነት ያላቸው፣ ጥቅጥቅ ልብ የያዙ፣ ለፍቅርና ለደግነት ክፍተት የሌላቸው፣ አድፍጠው የሚናከሱ፣ ሰውን ታላጠፉ ደስታ፣ ሰውን ታልጠለፉ እንቅልፍ የሌላቸው። በመንገዳችን ብዙ ሰዎች ይገጥሙናል። ብዙ ጊዜ የሚያታልሉንና የሚሸውዱን በለስላሳ ቆዳቸውና በእንባቸው ነው። በእርግጥ እንባ አንድ ትርጉም ብቻ ያለው ተመሰለን ተታለናል። ብዙ ጊዜ እንባ ፊልም የሚሰሩበት፣ በሚያስለቅስ ቅባት የሚያለቅሱበትም ነው። በእርግጥ እንባ ደስታን መግለጫ፣ ሐዘንን መወጫ ነው። እንባ የሰዎችን ስሜት ወክሎ የሚታይ መለክተኛ ነው። ድሮ አስለቃሽ ራሷ አታለቅስም ይባል ነበር። ሁሏን ተቀብታ ለቅሶ ትወጣለች፣ ሁሉም ሳይበላሽ ትመለሳለች። ምክንያቱም እሷ ማዘን አታውቅም። ዓይኗ ድንጋይ ተሆነ ሰንብቷል። ደረትም አትመታም። የሰው ደረት ሲፈርስ ግን ደስ ይላታል። ምክንያቱም ማስለቀስ እንጀራዋ ነውና። ቅድም እንዳልኳቸው አዞ እንባን በዋጣም እያለቀሰ ሳይሆን እያላበው ነው። ያለቅስም አያለቅስም። እየበላ በማንባቱ የሚያዝን ይመስላል። እያለቀሰም በመብላቱ የምበላህ ለአንተ ብዬ ነው የሚል ይመስላል። የአዞ እንባ ያላቸው ሰዎች የውሸት አልቅሰው የእውነት የሚያስለቅሱን ሰዎች ናቸው። የውሸት ብንኖርም የምንሞተው ግን የእውነት ነውና የውሸት አንኖር። በጣም ወዳቸዋለሁ። ተባረኩልኝ። የኔ ልጅ ታሪክ እየተጓዘ ነው። ዘመንም እየገሰገሰ ነው። የሰው ልጆችም አንድ ጊዜ ብቻ ሊኖሩ በዚች ምድር ላይ ጉዞ ጀምረዋል። ትላንቱ ቀንና ዘመን ላይመጣ ተሰናብቶ ሄዷል። እስቲ ብዕር አውጥተህ የትላንቱን ቀንና ወር፣ ዓመትና ሳምንት እስቲ ጣፈው። ስንት መጣልህ? አየህ ላይመለሱ እንደገጠሙ ሄደዋል። ቀኑ በሚቀጥለው ወር፣ ወሩም በሚቀጥለው ዓመት ሊመጣ ይችላል። ዓመቱ ሕይወትና ሕልውናው ግና ላይመለሱ ሄደዋል። ስለዚህም ባለፈውና በትላንቱ ትታዝንና ትትምከነከን አትኑር። ትላንትን ተነክፋቱ ተወው አሳልፈው። ዛሬ ሌላ ቀን ነው፣ ነገ ደግሞ ተስፋ ነው። ዛሬን ተደሰትበት፣ ነገን ደግሞ መነው። በእርግጥ የምንበላውና የምንጠጣው ለራሳችን ነው። የምንኖረው ግን ለሰው ነው። ደስ ያለንን አንናገርም፣ ደስ ያለንን አንለብስም። ብቻ ሰዎች ደስ የሚላቸውን ብቻ እንደ አዝማሪ እናዜማለን። በተለይ ደግሞ እኛ ኢትዮጵያውያን ሰው አፍ እንዳትገባ፣ ሰው እንዳያይህ በሚል ማስጠንቀቂያና ሀሳብ ውስጥ የወደቅነን። ብዙ ጊዜ በመክሊታችን የማናተርፈው፣ ውስጣችን ያለው አቅም የማይገለጠው፣ ተሰጧችን ፈንቅሎ የማይወጣው፣ ጸጋና ኃይላችን የሚቀበረው የሰው ምላስ ሰባሪ ነው። በገሊትና በገሌ አፍ እንዳትገባ እየተባለ ሲነገረን ስላደግን ነው። ተነስ ንቃ የኔ ልጅ፣ ጊዜው ያንተ ነው። ብዙ ሰዎች ያሉ ለአገር የሚበቃ ስጦታ ይዘው ጓዳቸው ተቀብረው የጋን ውስጥ መብራት የሆኑ ብዙዎች አሉ። የኔ ልጅ ብትሰራም ባትሰራም፣ ደግ ብታደርግ ሆነ ባታደርግ፣ ሰው የሚናገረውና የሚለውን አጣ። አንተ ማሰብ ያለብህ ሰዎች ምን አሰቡብኝ ብለህ ሳይሆን እኔ ያሰብኩት ልክ ነው ወይ የሚለውን ነው። ብዙ ጊዜ ውስጣችን ያለው ፍርሃት እየጎረመሰና እያደገ እየበረታ ሲመጣና ሲወጣ የገዛ ቤተሰቦቻችንን እንኳን ማናገር ሆነ
በፊታቸው መቆም ይከብደናል። በእርግጥ ቀና አስተሳሰብ ያለውን ለሀገር የሚረባውንና የሚጠቅመውን ለመስበርና ለማቆም በትጋት የሚጠብቁ እንዳሉን መዘንጋት የለብህም። ለዚህ ነው አንድ ሰው ብቅ ሲል እንፈራለን። በተለይ በዚህ ጊዜ በዚህ ዘመን ለሀገሩ ያለው እሱ ብቻ ነው ለመባል ላይታች የሚሉና ሲናገሩ አፈማር ናቸው፣ ስራቸው የመላክ ነው ተብለው ለመወደስና ለመደነቅ የተደራጁና ሰፍስፈው የቆሙ ሰዎች በዝተዋል። ከዚህም ጋር ተያይዞ ቅስም ለመስበርና ለመጉዳት ሰውን ተመስመር ለማውጣት ብለን ነበር የሚለው ትንቢታቸው እንዲሰምር አፋፍ ላይ ያለውን ገፍተው ለመጣል የተዘጋጁና ሲወድቅና ሲሰበር እሰይ ልላሹ የሚሉ ሰብአዊነት የጎደሉም ሰዎች በዝተዋል። በመረቡም አሳውና ጊንጡ ሞልተዋል። ልቦና ይስጣቸው ብቻ ማለት ነው። እንግዲያውስ ስማኝ የኔ ልጅ፣ በርታ በል፣ ቀና በል። ተሰብረህ ካልጠበቃቸው በቀር ማንም ሊሰብርህ አይችልም። ብዙ ሰዎች መስበር ስራቸው ሊሆን ይችላል። አለመሰበር ደግሞ የኛ ድርሻ ነው። ሞተህ ካልጠበቃቸው በቀር ማንም ሊገልህ አይችልም። ብዙ ሰዎች ላለመለወጥና ላለማደግ ተጠንቅቀው የሚጓዙ ናቸው። በጣም ጥንቁቅ ሰው መለወጥና መቀየር አይችልም። በየትኛውም ሁናቴ ውስጥ ብታልፍና ብትሆን ማሰብ ያለብህ አንድ ነገር ብቻ ነው። አሸንፈህና ሰብረህ በመውጣት በሚያልፈው ዕድሜህ ላይ የማያልፍ ታሪክ ሰርተህ ማለፍ ነው። እግዚአብሔር ከምትፈልጉት ያገናኛችሁ፣ ሕልምና ራዕያችሁን ያኖራችሁ። የፈሰሰባችሁ ይገኝ፣ የጠፋባችሁ ይንጣ። የምታንኳኩት በር ሁሉ ይከፈትላችሁ፣ ይነደልላችሁ። ፊታችሁ ያለ ተራራና ግድግዳ ይፍረስ። እግዚአብሔር በጤና በትዳር ይባርካችሁ። ሁላችሁንም ወዳችኋለሁ። የተባረካችሁ ሁኑ።